ነው ይላል። ይህ ሐሰተኛው ክርስቶስ ምድር ላይ ሲመጣ የማያሳየው ተአምር የለም። እንደውም በዮሐንስ ራእይ ላይ ድንጋዮችን ያናገራል ይላል። እሳት ከሰማይ እስከ ማዝነብ ይደርሳል። በመታሃት ፀሐይና ጨረቃን በእጁ ያዘ መስሎ እስከ መታየት ይደርሳል። በዚህ ምክንያት ዓለም ሁሉ ስቶ ይከተለዋል። ያ ከመጣ በኋላ ነው ዓለም የሚያልፈው በማለት እንግዲህ በነብዩ በዳንኤል የተነገረው አውሬው የተባለው 666 አስቀድሞ ምድር ላይ ተገልጦ ከዛ በኋላ ክርስቶስ እንደሚመጣ ቅዱስ መጽሐፍ ያስተምረናል። ባጭሩ ይሄን ማወቅ የምትፈልጉ ሰዎች ዮሐንስ ራእይ ምዕራፍ 13ን ከቁጥር 1 ጀምራችሁ አንብቡ። እኔ ባጭር ደቂቃ ላስቀምጥላችሁ። ምን ይላል? ወጻ ካለ አውሬ ምነ ባሕር፣ አንድ አውሬ ከባህር ሲወጣ አየሁ ይላል። አውሬ የተባለው ሐሳዊ መሲህ ወይም ሐሰተኛው ክርስቶስ ነው። እንግዲህ ባህር ያላት እቺ ዓለም ናት። እንግዲህ ባህር ንጹህ ውስጥ እንዳለው መንግስቱ ስላልተደላደለ ነው። ምን ይላል? አቅረንቲው ወሰባቱ አርስቲሁ ይላል። ምን ማለቱ ነው? 10 ቀንዶችና 7 ራሶች ነበሩት ይላል። እንዲህ ሲባል በቁሙ 7 ራስ 10 ቀንድ ያለው ሰው ነው ማለት አይደለም። 7 ራሶች ያላቸው 7ቱ አይጉር ሁሉ ስለሚከተሉት ነው። 10 ቀንዶች አሉት ያላቸው የሚሾማቸው ባለስልጣናት ናቸው። ቀንድ ምንድነው? ስልጣኑ። ቀንድ ምንድነው? ድርጊቱ መዋጊያ ነው። እነዚህም ክርስቲያኑን ሁሉ በኢኮኖሚ የወጉ የሚያስቀሉ 10 ሹማምንት ምድር ላይ እንደሚነሱ ጽፏልና ይህም እንግዲህ 7 ራሶች ነበሩት ማለት 7 ኃጢያቶችን ያስፈጽማል። እነዚህም 7 ኃጢያቶች የምንላቸው ባጭሩ አንደኛው ኃጢያት አዳም ብለው አባቶቻችን ተርጉመውታል። እንግዲህ ሰው ሁሉ አምላክን መሆን ይመኛል በዛ ዘመን። እንግዲህ አሁን የሚሰሩ ሙቪዎችን ፊልሞችን ስትመለከቱና ማትሪክስ ስትመና ናኖ ቴክኖሎጂ ሁሉም ሰው ሱፐርናቹራል ፓወር ትልቅ ኃይልን ተቀዳጅቶ አምላክ ለመሆን የሚመኝበት ጊዜ ነው። ሁለተኛው ቅትለተ አቤል ወንድም ወንድሙን የሚገልበት መከራ ነው። ሶስተኛው እንግዲህ ጥቅመ ሰናወር የሚባለው ደግሞ የዓለም ቴክኖሎጂ ወደፊት ገስግሶ ሰዎች እግዚአብሔርን እንፈልጋለን እናገኛለን እስከ ማለት የሚደርሱበት ነው። አራተኛው የአውሬው ራስ የተባለው ኃጢያተ ሰዶም ነው። ምድር ሁሉ በግብረ ሰዶም የምትጨማለቅበትና የምትረክስበት ዘመን እንደሚመጣ ያስረዳል። አምስተኛው እንግዲህ እንደሚታወቀው አባቶቻችን እንዳስተማሩት ኃጢያተ እስራኤል ነው። እስራኤል ጣዖት ያመልኩ እንደነበረ አሁን ሐሳዊ መሲህ ይመለካል። ስድስተኛው ቅትለተ ዘካርያስ ነው። ዘካርያስ እንደሞተ ካህናትም የሚያልቁበት ዘመን ነው። ሰባተኛው ሞተ ወልደ እግዚአብሔር ነው። ክርስቶስ ያለበደሉ እንደተሰቀለ መከራ እንደተቀበለ